አህመድን ጀበል የምትባል ደንቆሮ እስኪኔ ልስደበውና ማንኛውም ሙስሊም መጥቶ እኔን ይግጠም። ምንም ይሁን የክርስትናን ሃይማኖት የሚያሸማቅቅ ነገር ከተነገረ አላሁ አክበር እንላለን። ሰላም ጤና ይስጥልኝ። በፌስቡክም በቴሌግራምም በዩቲዩብም በቲክቶክም ለምታዳምጡን ይሄ ቪዲዮ ከደረሳችሁ ስለኔ ያሳሰባችሁ ሁላችሁም እኔ ሰላም ነኝ፣ በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለኝ። የተለያዩ ፖስቶችን ከኔ ጋር የተያያዙ ተመልክቻለሁኝ። ምንም ነገር የለም፣ የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ችለናል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለሁ። ከአሁን በኋላ ላሉትም እንደዚህ አይነት ለማደናገር ለሚሰሩ ክርስቲያኖች ነቅታችሁ ከጎናችን እንድቆሙ። ኢንኬዝ ችግር ካልተፈጠረ ማታ እንገባና ያለውን ነገር በመረጃ እና በማስረጃ ብዙ ነገሮች የምንገልጽላችሁ ይሆናል። አላህዬ ምን ጉድ ነው ያመጣብን? አረ ያ ረቢ ምን ጉድ ነው የመጣብን? እኔ የምለው እስቲ የትኛው ቁጭ ያለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ አማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ? ምንዋ? አረ የሰው ያለ ላላህ ብላችሁ አረ ምን ጉድ ነው? ምንድነው እነዚህን ፈቶ ይለቀቀብን ወገን? አረ ምን ጉድ ነው የመጣብን ላላህ ብላችሁ? እስኪ ምንዋ? ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትርን የሚፈልጉ፣ እነሱን ትቶ ህፃናት ላይ እንዲህ የሚያረጋችሁ ምንድነው? አረ አላህ ምን ጉድ ነው ያመጣብን? አረ ምንድን ግብረ ስጋ ግንኙነት የምታደርጉ ትክክል ናት እኮ አዲሷንም የነብዩን ሱና ምንም የምታውቀው ነገር የለም። ስለዚህ ህፃናት እንዴት ነው እሱ ወንዶች የምታገቡ የምትገናኙት ገና ጡታቸው ጉች አላለ እያለች አምረራ እየተቃወመች ነው። ይሄንን ያልኩት ሐዲሷን ስለማታውቅ ነው። ሐዲሷን ብታውቅ ኖሮ ነብዩዋ በ56 ዓመቱ የ6 ዓመት ህፃን ልጅ እንዳገባ ይሄንን ብታነብ ኖሮ ምን ዋጓብቷችሁ ነው እያለች እንደዚህ አትናገርም ነበር። አህመድን ጀበል የምትባል ደንቆሮ እስኪኔ ልስደበውና ማንኛውም ሙስሊም መጥቶ እኔን ይግጠም። አህመድን ጀበል ኦነግ ደንቆሮ ነው። አስረግጬ ነው ቆርጠናክለ አንድ ደንቆሮ በእስልምና 1.3 ቢሊዮን ህዝብ የሚከተለው የተከበረ እምነት አያስፈልግም ውዳቂ ነው ያለውን ፍራንክሊንን ከአብይ አህመድ ጋር አይደለም ያለው አሁን አዲስ አበባ ለምን አትቃወምን ብላችሁ ንገሩት። ይሄን አህመድ ጀበል የተባለ ገበጣ ራስ ቆርጠ ላክለትና ከኔ ጋር አሁን ይግጠም እስኪ የሱ ተከታይ አስረግጬ እኮ እየነገርኩ ነው። አህመድን ጀበል የተባልክ ኦነግ እንዴት አማራን እንዲጨፈጭፉ እኮ የሚናገረው ነገር ሰምተሻላል። ዲዛይን ሲያደርግ እሱን እንዴት እንደምናጥቀው እንዴት እንደምታጠፋው ሙስሊምም አይደለም ባይዞ አህመድን ጀበል አክራሪ ኦሮሞ ነው። ለአህመድን ጀበል አርሱልን። ይሄን ገበጣ ራስ ቆርጠ ላክለት እስኪ የሱ ተከታይ ይምጣ እኔ ጋር። ሙስሊም አያስፈልግም ያለው ፍራንክሊን የት ነው ያለው? አዲስ አበባ። ከማን? ከጓደኛ ከአብይ አህመድ ጋር። ለአብይን ቆርጠ ላክለት የገበጣ ራስ። ሁለቱንም ገበጣ ራስ እንደዚህ አድርጌ ነው ምዘቀዝቀው። ና እስኪ አሁን የሱ ተከታይ ከዚህ በኋላ ወደኛ ቤት ና ግጠምኛ ግጠም። አችልማ ሞራል የለም ውዳቂ ኦነግ ስለሆነ እስልምናን አያስፈልግም ያለው እንግሊዝ እኮ አባራ በ24 ሰዓት ውስጥ ከኤርፖርት የመለሰችው ፍራንክሊን አዲስ አበባ ውስጥ ያለ አላውቅ ብለን አህመድን ጀበል ባይዘው እየተማረ ነው ያውቃል። አንድ ዱቄታም ኦነግ ኦሮሞ አስረግጬ የምነግርህ የት አባት ካለ ነው እፎይ ምናምን ልከተል ከምትል አንተ ደደብ የተማርክ አህያ አስረግጬ የምነግርህ እኔን እስኪ ፍርድ ቤት አቅርበኝ። አህመድን ጀበል የተባለ አንተ ገበጣ ራስ ማህይም የተማርክ ማህይም ፊደል የቆጠረ ማህይም አስረግጠ ነግረህ ቆርጠ ላክና ይምጣ እስኪ ወደ ኢየሱስ ከተከታይ እና ኦሮሞ ምትባል ወደኛ እስኪ ወንድ ከሆነ እፎይ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማይተብክና አደራ አብርሽ እፎይ ማለት ለኛ አይናችን ነው። ወርቅ ሰው ያውቀዋል ወይ? እፎይ አረ ከባድ አንደኛ አይደል? በጣም ከአንደኛ በላይ ነው። ሁላችንም የምናምንበት
አምላክን ያዘው የኛም አምላክ ነው። ለሚዝቱበት እኛ ከጎኑ ነው። እፎይ እኔ ማለት እኔ ነኝ። እፎይ አባብዬ ወይ እፎይ ሁሉም ባለማህተብ እፎይ ነው። እስዬ ወይ እፎይ እፎይ ክርስቲያን ነው። እፎይ ኦርቶዶክስ ነው። እፎይ ባለማህተብ ነው። የሰው ልጅ በጭንቅላቱ መዋጋት ሲያቀተው ወደ ጉልበት ይሄዳል። ዘመኑ ደግሞ የሐሳብ ነው። በሐሳብ መድረክ ተከፍቷል። ከዛ አልፎ ግን ከመጣ እፎይ ያሰረው ማህተብ እኛ ያሰርነው ማህተብ ነው ማለት ነው። ስለዚህ እፎይ ስህተቶች ካሉ እንተራረማለን። ከዛ ውጪ ግን በተከሄደበት በዛኛው ጎን ልክ እንደቆሙት በዚህኛው ጎን ደግሞ በክርስትናው እኛም ከእፎይ ጎን ነን። አሰላሙ አለይኩም። የሰላም አለቃ የሆነ የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እስልምና የለቀቁበት ነገር ልንገራችሁ። አንደኛ ላይ ሱራ መይረም 19 ቁጥር 71 ላይ ከናንተ ወራጅ እንጂ አንዳቸው አይቀርም ይላል። ወራጅ ወደ ገሃነም ነው የሚወርዱት። ሱዱዳቸው እቺ ነገር እስከምትቀር ድረስ ገሃነም ውስጥ ገብቶ አንድ ሙስሊም ተቃጥሎ ጀነት ገባለሁ ብሎ ተስፋን ይዞ ነው የሚሄደውና ሁለተኛ ደግሞ ሱራ 779 ላይ ወለቀዘርና ለጀሃነመን ከቲረ ሚነል ጂኒ ወልኢንስ ይላል። ከሰዎችም ከጋይኖችም በእርግጥ ለጀሃነም ፈጠረን ይላል። ብዙዎቹን ላይ ለምን የፈጠረው ለጀሃነም እንዲገቡ ነው መጽሐፍ ቅዱስ ሲናገር። ግን አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ እናንተ በእግዚአብሔር ልጅ የምታምኑት የዘላለም ሕይወት እንዳላችሁ እንድታውቁ ይህንን ጽፍላችኋለሁ ይላል። እና የዘላለም ሕይወት የሚገኝበት በእስልምና አንድ ሰው ተስፋ የለውም። የዘላለም ሕይወት መኖሩን ብትነግረው አንድ ሙስሊምን የት ነው የምገባ ብለው ብትጠይቀው አላህ ያውቃል ይላል። ከዛ ወደ ዘላለም ሕይወት አንተን የወደደ ወደ ክርስቶስ ነው። ኢየሱስ ይወዳችኋል።